ለመደራደር ስትሞክሩ ይሄን ተጠቀሙ የሚላችሁ ነገር bend their reality ይላል። እስካሁን ድረስ ያወራነው ነገር በቃ ስሙዝ ሆናችሁ ነው አይደል? ፈገግ እያላችሁ ሊሆን ይችላል፣ ሰላም ይመስላል። እዚህኛው ላይ ግን አይምሯቸውን በጥብጦት ማለት ነው። በነገራችን ላይ ቀጥታ በአማርኛ አስተማመጡት ምን ማለት ነው? ጻፊው ሎስ አቨርዥን ስለሚባል ቲዮሪ ያወራል። ስለዚህ ቲዮሪ የሚያወራ አንድ መጽሐፍ አውርቻችሁ ነበር፣ ትዝ ካላችሁ። ምን ማለት ነው? ሰዎች ከማግኘት ይልቅ የማጣት ስሜት ይቀሰቀሰናል ብያችሁ አውርቻችሁ ነበር። የሆነ ነገር ታገኛለህ ከምትሉት ሰው ይህንን ካላደረግ ይህን ታጣለህ ብትሉት ሰው በቃ ይሄ ኔጌቲቪቲ ራሱ ፑሽ ያደርጋል። ፖዚቲቭ ከሆነ ነገር ይልቅ አዎንታዊ ከሆነ መልእክት ይልቅ ሶሻል ሚዲያ ላይ ኔጌቲቭ የሆነ ነገር ይወጣል። አይምሯችን ኔጌቲቭ ለሆነ ነገር ሪስፖንስ ይሰጣል። የሆነ ነገር ታገኛለህ ከማለት ሰው ይህን ካላደረግ ይህን ታጣለህ ብትሉት ለመስራት ታነሳሱታላችሁ። ሎስ አቨርዥን ቲዮሪ ማለት እሱ ነው። እና ኔጎሽዬት ስታደርጉ ይሄን አድርግ ካለበለዚያ ግን ይሄን ታጣለህ በሏቸው። ትልቁ ፍርሃታቸውን ቅድም ሜንሽን አድርጉ ብያቸዋለሁ አይደል? ያችን ፍርሃት አምጡና ይሄን ካላደረግ በቃ ይሄም ይቀራል፣ በቃ ይሄን ስጠኝ ወይ ሳትሸጥ ደር እኔ ምን አገባኝ የሚል አይነት ማለት ነው። ኔጎሽዬት ስታደርጉ ይሄን አድርግ ካልሆነ ግን ይሄ ይሆናል። ኔጌቲቭ የሆነውን መልእክት ፑሽ ስታደርጉ አሁን እያስጨነቃችኋቸው እስካሁን ድረስ ሰላም መጣችሁና አሁን ማስጨነቅ ጀመራችሁ። ትንሽ ፑሽ የምታደርጉት በእንደዚህ አይነት መንገድ እንደሆነ መጽሐፉ ይናገራል። bend their reality ሎስ አቨርዥን ተጠቀሙ። ይሄን ካላደረግ ይሄን ታጣል፣ ይሄን ካላደረግ ይሄን ታጣል፣ ይሄን ነገር ካላደረግ በቃ ከዚህ በኋላ ከአንተ ጋር ኔጎሽዬት አላደርግም፣ ይኸው ፖሊሶች አሉ እንዳደረጉ ያርጉ ብላችሁ መሄድ ማለት ነው። ካሉት ሰዎች ይልቅ ፖዚቲቭ የሆናችሁ ስሜቱን የተረዳችሁት እናንተ ከሆናችሁ እናንተ ስትለዩት የሆነ ነገር ሉዝ እንደሚያረጋጋል ኢሞሽናሊ ፑሽ እንድታደርጓቸው መጽሐፉ ይናገራል።